በ2008 መጨረሻ ላይ ይህ ሰው በአንድ ሌሊት ሁሉንም ነገር ሊያጣ ምንም አልቀረውም ነበር። ሰራቸው 3 ሮኬቶች ተከታትለው ፈንድተዋል። የኤሌክትሪክ መኪና ኩባንያው ሊከስር ጥቂት ቀናቶች ብቻ ቀርተውት ነበር። ሚስቱ ልትፈታው በሂደት ላይ ነበረች። እርሱ ግን በጓደኞቹ ቤት ወለል ላይ ይተኛ ነበር። ዓለም አበቃለት ስትለው እርሱ ግን የመጨረሻዋን ሳንቲም አውጥቶ ቁማር ተጫወተ። ዛሬ ያ ሰው የዓለማችን ቁጥር 1 ባለ ሀብት፣ የጠፈር ምርምር ፈርቀዳጅና የወደፊት የሰው ልጆች ሁሉ ተስፋ ተደርጎ ይወሰዳል። ለመሆኑ ኤሎን ማስክ እንዴት ከውድቀት አፋፍ ተነስቶ የዓለማችን ቢዝነስ በአንድ እጁ ተቀለለ የሚለው የሁሉም ሰው ጥያቄ ነው። በዚህ ቪዲዮ የኤሎን ማስክን የድል የለቅሶና የጽናት ታሪክ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ ለእናንተ ህይወት የሚሆን ትልቅ ሚስጥር ይዤላችኋለሁ። ከልጅነት ህይወቱን ጀምር። ኤሎን ማስክ የተወለደው በደቡብ አፍሪካ ፕሪቶሪያ ነበር። ነገር ግን ህፃን እያለ ህይወቱ እንደ ሰማይና ምድር የተራራቀ ነበር። አባቱ ኤሎን ማስክ በጣም ጨካኝ ስለነበሩ ኤሎን በቤት ውስጥ የፍቅር ረሃብተኛ ነበር። በትምህርት ቤት ደግሞ ተለይቶ የታወቀ መጽሐፍ አንባቢ በመሆኑ በጉልበተኞች ተማሪዎች ኢላማ ሆነ። አንድ ቀን እነዚህ ተማሪዎች ደረጃ ላይ አንከባለሉትና ጥለውት አፍንጫው እስኪሰበር ድረስ ደበደቡት። ራሱን ስቶ ሆስፒታል ገባ። ዛሬ ድረስ በመተንፈሻ አካል ችግር ያለው ከዚያ ድብደባ የተነሳ ነው ይባላል። ነገር ግን ያ የተገለለ ልጅ ጓደኛ ስላልነበረው መጽሐፍትን ጓደኞቹ አደረገ። በ10 ዓመቱ ኮምፒውተር መጻፍ ወይም ኮዲንግ ተማረ። በ12 ዓመቱ የራሱን ብላስተር የተባለ የጠፈር ጌም ሰርቶ $500 ሸጠ። ያኔ ነበር ዓለም ለብልሆች እንጂ ለጉልበተኞች እንዳልሆነች የተረዳው። ወደ አሜሪካ የተደረገ ጉዞ እና የመጀመሪያው ድል በ17 ዓመቱ ደቡብ አፍሪካን ጥሎ ወደ ካናዳ ተሰደደ። ዓላማው ግን አንድ ብቻ ነበር፣ አሜሪካ መግባት። ምክንያቱም ትላልቅ ህልሞቹ የፈጸሙት እዚያ ነው ብሎ ያምን ስለነበር። ዩኒቨርሲቲ እያለ ግን በቀን $1 እየተመገበ የትምህርት ቤት ክፍያውን ይሸፍን ነበር። ከፍተኛ ትምህርትን ፍለጋ ደግሞ ኪዩን ዩኒቨርሲቲ በ1989 በካናዳ የሚገኘውን ዩኒቨርሲቲ ተቀላቀለ። እዚህ ጋር ነበር ዓለምን የሚቀይሩ ጥያቄዎችን መጠየቅ የጀመረው። ዩኒቨርሲቲ ኦፍ ፔንሲልቫኒያ ከ2 ዓመት በኋላ ወደ አሜሪካ በመዛወር ትምህርቱን ቀጠለ። ከ2 ዲግሪዎችን በአንድ ላይ ያገኘ። በፊዚክስ BA ኢን ፊዚክስ የዓለም ህግጋትን ለመረዳት፣ በኢኮኖሚክስ ደግሞ BS ኢን ኢኮኖሚክስ የገንዘብና የገበያ ሚስጥር ለማወቅ። ከዛም በኋላ የ2 ቀኑ ዶክትሬት ትምህርት ተጀመረ። በ1995 ዓመተ ምህረት ኤለን በታዋቂው ስታንፎርድ ዩኒቨርሲቲ በአፕላይድ ፊዚክስ ዶክትሬት PhDውን ትምህርቱን ለመቀጠል ተመዘገበ። ነገር ግን በወቅቱ የኢንተርኔት አብዮት እየገነፈለ ነበር። ዓለም እየተቀየረች ነው። እኔ እዚህ ክፍል ውስጥ ምን አደርጋለሁ በማለት ትምህርቱን በጀመረ በሁለተኛው ቀን አቋርጦ ወጣ። የቢዝነስ ጅማሮውን ልንገራችሁ። በ1995 ዓመተ ምህረት የዚፕቱ የተባለ ኩባንያ ከወንድሙ ጋር መሰረተ። ቢሮ መከራየት ስላልቻለ በሰሩት ቢሮ ሶፋ ላይ ይተኛ ነበር። ገላውን የሚታጠበው በአቅራቢያው በሚገኝ ስፖርት ማዕከል ነበር። ከ4 ዓመት በኋላ ያንን ድርጅት በ$307 ሚሊዮን ሸጠው። ኤሎን $22 ሚሊዮን ድርሻውን አገኘ። ወዲያውኑ ፔይፓልን በመመስረት የዓለም የገንዘብ ዝውውርን ቀየረ። ፔይፓልን ሲሸጥ ግን $180 ሚሊዮን አገኘ። አሁን በቃይ ብሎ በምቾት መኖር ይችል ነበር። ነገር ግን ሁሉን ነገር ቁማር ላይ ጣለው። እብደት የሚመስለው የኤሎን ህልም ሁሉም ሰዎች ሀብታም ሲሆኑ ቤትና መኪና ይገዛሉ። ኤሎን ግን ያንን $180 ሚሊዮን በሙሉ ለ3 አዳዲስና አደገኛ ስራዎች አዋለ። 100 ሚሊዮን ለስፔስ ኤክስ ሰውን ወደ ማርስ ለመውሰድ፣ 70 ሚሊዮን ለቴስላ የኤሌክትሪክ መኪና ለማስፋፋት፣ ለራሱ ቤት እንኳን አልቀረውም። ከጓደኞቹ ቤት መኖር ጀመረ። ሮኬት ለመግዛት ሩሲያ ሄዶ ነበር። ነገር ግን ሩሲያውያን አንተ እብድ ነህ ብለው አባረሩት። እርሱ ግን ተመልሶ መጥቶ ራሱ ሮኬት መስራት ጀመረ። መኪና በባትሪ አይሰራም ተብሎ ሲሳለቁበት፣ እርሱ ግን ቴስላን ይዞ ወደ ጎዳና ወጣ። ታዲያ እብደት የሚመስለው ህልሙ ግን ከፍተኛ ዋጋ ሊያስከፍለው ጥቂት ሰዓታት ብቻ ቀረ። 2008
የውድቀት አፋፍ። ይህ ጊዜ የኤሎን መስክ የህይወቱ ጨለማው ምዕራፍ ነበረ። 3 ሮኬቶች ተከታትለው ፈነዱ። በሚሊዮን የሚቆጠሩ ዶላር በአየር ላይ ሲበተን በገዛይኑ አየ። ቴስላ ከፍተኛ ኪሳራ ውስጥ ገባ። የዓለም የኢኮኖሚ ውድቀት መጣ። በዚያ ሳምንት ነበር ሚስቱ የፍቺ ወረቀት አቀረበች። ኤሎን እንዲህ ብሎ ያስታውሰዋል። በሌሊት የተነሳው አለቅስ ነበር። መሬቱ ላይ ተኝቼ መሬቱ ላይ ሆኜ ነገሮች ሁሉ ሲፈርሱ አያለው። የቀረው ገንዘብ ለአንዲት ሮኬት ብቻ ነበር እያለ ያስታውሰዋል። ያቺ ሮኬት ከፈነዳች ሁሉ ነገር ያበቃለታል። ጓደኞቹም ተውት አቁምም አሉት። እርሱ ግን እንዲህ አለ፣ በጭራሽ እጅ አልሰጥም፣ መሞት ካለብኝ ብቻ ነው የማቆመው አላቸው። ከዛ በኋላ ትንሣኤና የዓለም ቁንጮ የሆነበት ጊዜ መስከረም 8 መጣ። አራተኛዋ ሮኬት ፋልኮን 1 ወደ ጠፈር ተተኮሰች። በታሪክ ለመጀመሪያ ጊዜ አንድ የግል ኩባንያ ሮኬትን ምህዋር ውስጥ አስገባ። ድላንድ ናሳ ወዲያውኑ 1.5 ቢሊዮን ዶላር ውል ሰጠው። ቴስላም ተነሳ። ዛሬ ቴስላ ከማንኛውም የመኪና ድርጅት በላይ ዋጋ አለው። ስፔስኤክስም የሰው ልጆች ወደ ማርስ የመውሰድ ተስፋ ሆኗል። ያ ደረጃ ላይ የተደበደበውና በኪሱ $1 ይዞ የተሰደደው ያ ብላቴና ልጅ ዛሬ የዓለማችን ቁንጮ ባለሀብት ሆኗል። ታዲያ እንደ ብረት ከጠነከረው ኤሎን ምን እንማራለን የሚለውን እንመልከት። በመጀመሪያ ስጋትን መጋፈጥ ወይም ሪስክ ቴኪንግ የሚለው ነው። ኤሎን ማስክ በህይወቱ ሁሉም ነገር አደጋ ላይ ጥሎ ኦል ኢን በመግባት ይታወቃል። ስኬት የሚመጣው ካለንበት የምቾት ቀጠና ወይም ኮምፎርት ዞን ስንወጣ መሆኑን በተግባር አሳይቷል። ተሞክሮው ታዲያ ምንድነው ካላችሁኝ በ2008 ዓመተ ምህረት ስፔስኤክስ እና ቴስላ ሊከስሩ ጥቂት ቀናት ሲቀራቸው የመጨረሻውን የግል ገንዘቡን በሙሉ ኩባንያዎቹ ለማዳን አውሏል። ታዲያ እንዲህ እያለ ይመክረናል። ፍርሃት ሁል ጊዜ ይኖራል፣ ነገር ግን ፍርሃትን ከዓላማ በላይ እንዲገዝፍ አትፍቀድለት ይለናል። ውድቀት እንደ መጨረሻ ሳይሆን እንደ መማሪያ መንገድ ካላየው ፈጽሞ ትልቅ ደረጃ ላይ አትደርስም ሲልም ይደግመዋል። ምንም ነገር ባይሳካ እንኳን ሞክሬያለሁ ለማለት የሚያስችል ወኔ ሊኖርህ ይገባል እያለ ይቀጥላል። ሁሉም ነገር ለማጣት ዝግጁ የሆነ ሰው ማንኛውም ነገር ለማሸነፍ የሚያስችል ጥንካሬ ይኖረዋል ብሎ ይደመድማል። ሁለተኛ የምንማረው ነገር ከፍተኛ የሥራ ዲሲፕሊን እንማራለን። ለኤሎን ማስክ ስራ ዝም ብሎ ተግባር ሳይሆን የህልውና ጉዳይ ነው። በሳምንቱ 100 ሰዓት መስራት ማለት ሌላው በአመት የሚሰራውን አንተ በ4 ወር ውስጥ ትጨርሰዋለህ እንደማለት ነው ሲል ያብራራል። ተሞክሮ ደግሞ ቴስላን ሞዴል 3ን በሚያመርትበት ወቅት ስራውን ለማፋጠን በፋብሪካው ወለል ላይ ይተኛ እንደነበር ይታወቃል። ታዲያ በዚህ ተሰጥኦም ወይም ታለንት ብቻውን አያዋጣም፣ ተሰጥኦህን በከባድ ስራ ካልገነባህ ዋጋ የለውም ሲል ምክሩን ይጨምራል። ታዲያ ሌሎች በሚያርፉበት በሚዝናኑበትና በሚተኙበት ሰዓት ላይ አንተ የምትሰራው ልዩነት ይፈጥራል እያለ ያክላል። ታዲያ ምን ተገበረ ካላችሁኝ ሰበብ ከመደርደር ይልቅ በቀን ውስጥ ያለውን 24 ሰዓት በሙሉ ለዓላማ ጥቅም ላይ አውለው ሲል ምክሩን ይቀጥላል። ከፍተኛ ጥረት ከፍተኛ ውጤትን ይወልዳል። ታምር የሚባል ነገር የለም፣ ሁሉም የላብ ውጤት ብቻ ነው ይለናል። ሶስተኛ የምንማረው ነገር ትልቅ ማለምን ነው ወይም ቲንኪንግ ቢግ ይለዋል። የማስክ ግቦች ከግል ጥቅም ወይም ከገንዘብ በላይ ናቸው። እሱ የሚያስበው ስለ ሰው ልጅ የወደፊት ዕጣ ፈንታ ነው። ለገንዘብ ብቻ የሚሰራ ሰው ፈተና ሲመጣ በቀላሉ እጁን ይሰጣል ይለናል። ታዲያ ምክሩን እዚህ ጋር ሲጨምር ወደ ማርስ መሄድ ወይም ዓለምን የኤሌክትሪክ መኪና መቀየር እብደት ይመስል ነበር። ነገር ግን እሱ ትልቁን ምስል አይቶት ነበርና ዓላማ በራስ ላይ በላይ ሲሆን ደክሞ እንኳን እንድትቀጥል የሚያስገድድ ውስጣዊ እሳት ይኖርሃል ይለናል። በትንሽ ነገር አትታለል። የምትሰራው ስራ ሁሉ በሰዎች ፊት ላይ ትርጉም ያለው ለውጥ የሚያመጣ ሊሆን ይገባል ይለናል። ለምን የሚለውን ጥያቄን ከገንዘብ በላይ በሆነ ታላቅ እሴት ላይ መስረት ይለናል። ትልቅ የሚያለሙ ሰዎች ዓለምን የመቀየር አቅም አላቸው። ምክንያቱም የማይቻል የሚመስለው ለማድረግ ይደፍራሉና ሲል ይደመድማል። ታዲያ እኛስ እንዲህ ራሳችን እንጠይቅ። ሁልጊዜ ጊዜ የለኝም እንላለን፣ ነገር ግን ለሶሻል ሚዲያ ሰዓታትን እንሰጣለን። አልተመቸኝም እንላለን። ኤሎን ግን በሰው ቤት ወለል ላይ እየተኛ ነበር ዓለምን የቀየረው። ለመሆኑ ለህልምህ ምን ያህል ዋጋ ከፍለሃል?
ዋጋህስ መጀመሪያስ ያጋጠመ ውድቀት ነው ወይስ ሰዎች ያሉ ነገር ነው ያስቆመህ እያለ ይጠይቀናል። ኤሎን ማስክ 3 ሮኬቶች ሲፈነዱበት ቀጥል የሚለው ሰው አልነበረም። ሁሉም አቁም እያሉት፣ እርሱ ግን በራሱ ውስጥ ያለውን ድምፅ ሰማ። አንተስ በውስጥ ያለውን አቅም ለመስማት ዝግጁ ነህ ወይ ነው ጥያቄው። ወይም ዛሬም በምክንያት አጥር ውስጥ ታጥረህ ትኖራለህ? የኤሎን መስክ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ስኬት ማለት አለመውደቅ ሳይሆን በወደቅ ቁጥር ተመልሶ የመነሳት ጥበብ ነው ይለናል። ዛሬ ያንተ ህይወት ተደጋጋሚ ወይም አሰልች መስሎ ይሆናል። ነገር ግን ወይም ደግሞ እንደ ኤሎን ማስክ በውድቀት አፋፍ ላይ ቁመህ ይሆናል። ነገር ግን አስተውስ፣ ጽናት ካለ ያጋጠመ ፈተና ሁሉ ለታላቅ ድል መውጫ ደረጃ ነው ይለናል። ተስፋ አትቁረጡ። ትልቅ ውድቀት አለመሞከር ብቻ ነው። ዛሬውኑ አንድ እርምጃ ጀምሩ። ያላችሁ አቅም ለዓለም የሚታወቅበት የምታሳዩበት ጊዜው አሁን ብቻ ነው ይለናል። ህልማችሁ ከፈተናችሁ ይበልጣል። የዕለቱ መልእክት ነበረ። ሞርኒንግ ኢንስፓየር ነበር። ነገ በአዲስ ታሪክ እስክንመለስ መልካም ጊዜ